ብቻዬን መንቀሳቀስ ስላልፈለኩ ጠራሁት። እሺ ጠራሽው፣ አብራችሁ መጣችሁ አይደለ? አብራችሁ ከመጣችሁ በኋላ የሆነ ቦታ ጠብቀኝ እስከማወራው ድረስ እኮ ይባላል። በቃ ይሄ ኦሬዲ ሄዷል። እንደዚህ መሆን አይጠበቅብህም እንዴ! አንተም እኮ ምን ሌላ ሰው ጋር አምጥተህ ምናምን ማታወራ ምናምን ነው እኮ የምትመስለው እንዴ? ራስህ ጻድቅ ነው የምትመስለው። አሁን እኔ ግራ ይገባኛል። እየቀጣሽኝ ነው ያለሽው ባንቺ። ለምንድን ነው የምቀጣ? እኔ ራስህ ስራ ይቅጣህ እንጂ እኔ ለምንድን ነው የምቀጣ? እሺ አሁን ስለራሳችሁ ጉዳይ እናውራ እንጂ እኔ ኧረ በእናትህ እኔ ራሴን ረፍት እየፈለኩኝ ያለው ሰው ነኝ። እንኳን አንተ የምቀጣበት ሰዓትም የለኝም። ምን ወሰንሽ? ውሳኔሽን ማወቅ ፈልጋለሁ። ትናንትና እንድታስቢበትም ጭምር ነው ዛሬ አዳር አስቢበትና ንገሪኝ ያልኩሽ የነበረው ማለት ነው። ስለዚህ ምን አይነት ውሳኔ ወሰንሽ? ያሰብሽውን ነገር እንድትነግሪኝ እፈልጋለሁ። እኔ ምንም ማስበበትም ነገር የለም። ማሰብ ካለብህም አንተ ነህ ማሰብ ያለብህ። ምክንያቱም ትናንትና ከምትናገራቸው ነገሮች አንፃር አንተ ገና ነህ። ብዙ የማታስተካክላቸው ነገሮች አሉ። ገና ብዙ የሚቀሩ ነገሮች አሉ። ገባ? አንተ በጣም ብዙ ነገር ገና ወደፊት ማድረግ የምትፈልግ ነው የምትመስለው። ከንግግርህም፣ ከመልስህም፣ ከአስተሳሰብህም፣ ከሁኔታህም ምንም የምትጸጸት አትመስልም። ምንም ያደረከው ነገርም በቃ የሚጸጽትህ አይመስልም። ሰው እኮ ያጠፋውን ጥፋት እንደ ጥፋት ይቅርታ ብሎ ነገውን ለማስተካከል ይሞክራል። አንተ ግን አጠገቤ ቆመ ይቆጭሻል፣ አንድ እድል ነው የምሰጥሽ ማለት ፌር አይደለም። ሩታ ይቅርታ እኮ ጠየቅኩሽ ትናንትና። ይቆጭሻል በሚለው ውስጥ ይቅርታ የለም። በመጀመሪያ ከልብህ ተጸጽተህ ሲሆን ነው ይቅርታ የሚባለው። እሺ ያደረከው ነገር ተገቢ እንደሆነና በቃ የሆነ ካንገት በላይ ከዚህ በላይ ይቅርታ ደስ አይለኝም። ከልብ አምነህበት ያጠፋው ጥፋት እንደ ጥፋት ሲገባ ያን ይቅርታ ስጠይቀኝ እመለሳለሁኝ። አሁን ግን አንተ እያልክ ያለኸው ይቆጭሻል ነው እና ደግሞ ትናንትና ምስትናገር የሰማሁት ነገር አንድ ነገር አለ። ወደፊት አሁን አንድ እድል ነው መሰጣት ማለትም አሁን ነው ዛሬ ነው ላውራት የምችለው። ከዚህ በኋላ ግን በማደርጋቸው ነገሮች እናንተም እንዳትናገሩኝ ማናችሁም ምንም እንዳትሉኝ ምናምን ኦሬዲ አንተ አስበህበታል። እኔ ትናንትም ነግሬያለሁ፣ ዛሬም ልድገምልህ። አንተም በአፍህ ተናግረህ አምነኸዋል። ሩታ የኔን ቃል እኮ እየለቀምሽ የምታወሪ ከሆነ ወይንም የኔን ነገር ዝም ብለሽ እየተከታተልሽ እንትን የምትይ ከሆነ ነገም ለመመለስ እንትን አይኖርሽም ማለት ነው፣ ፍላጎት አይኖርሽም። አንድ ነገር ልንገርህ፣ ልብህ ያሰበውን ነው አንደበትህ የሚያወራው። ያሰብከው ነው እየተናገርክ ያለው። እኔ እንዳንቺ በውስጥ ስለማልይዝ ነው። በቃ እኔ በውስጤ የሆነ ነገር ማብሰል አልችልም። ሁሉ ነገሬ ፊት ለፊት ስለሆነ ነው። ብዙም ጊዜ ተጎጂ መሆነውም ሰውም እኔ እንደ ክፉ የሚያየኝ ሁሉ ነገሬ ፊት ለፊት ተናጋሪ ስለሆነ ነው። በፍጹም ተናገርክ እኮ ያሰብከው ነው። ወጣም ወረደ የምትናገረው ያሰብከውን ነገር ነው። በመጀመሪያ ደረጃ ነገ በማደርገው ነገር አንዳችሁ እንዳትናገሩኝ የምትል ከሆነ ቅድሚያ ማስጠንቀቂያ እየሰጣቸው ነው፣ ለኔም እየሰጠኸኝ ነው። ምክንያቱም ያሰብከው ነገር ስላለ ማለት ነው በመጀመሪያ ደረጃ። ሁለተኛ ደግሞ ይቅርታ ብለህ የምታስብ ከሆነ ይቆጭሻል የሚባል አማርኛ ሊሰራም ሊኖርም አይገባም። ከልብህ እስከሆነ ድረስ ቁጭት ምን አመጣው? በቃ ጥፋቴ ነው ይሄ ነው በቃ እንደዚህ ነው። ካሁን በኋላ አልደግመውም። ካሁን በኋላ በእንደዚህ አይነት መንገድ ሰዎች ወደኛ ህይወት እንዳይገቡ በእንደዚህ አይነት መንገድ እንዲስተካከል አደርጋለሁ ነው የሚባለው እንጂ ጥፋቴን እኮ ሰላምን ቀርቻለሁ ነገ ይቆጭሻል በሚል አማርኛ ውስጥ ጥፋት ማመን የለም። እንደገና እዚህ ጋር ካሜራ ፊት ነገ በማረገው ነገር እንዳትናገሩኝ ምናምን በሚል ዛቻ ይቅርታ የለም። ከልብህ ሲሆን ነገር ነው እየሰበሰብሽ ያለሽ ሩታ። ዛሬም ነገም የምናገራቸው ዛሬም እንኳን የሆነ ክፉ ነገር ነው እኔን ለማናገር እየጣርሽ ያለሽ። አርመስ አይውል የኔን አንደበት ነው እየለቀምሽ ያለሽ። ምን አለ እንኳን መልካሙን ነገር ብታወሪ፣ መልካሙን ነገር ብታስቢ ምን ችግር አለው? ቀድማ የምትሰራውን ነገር እኔ እኮ ስለማውቀው ነው። ይኸውልህ እኔ እኮ ከዚህ በፊት እኮ ተናግሬ አውቃለሁ። ይሄ ነገር እንዳይፈጠር በዚህ መንገድ ልንገር። ኦኬ እልህ ውስጥ ከተሽኝ ነው ይሄንን ያደረኩት ለማለት እንዲያመችህ ነው እኮ። ሰውን እልህ ውስጥ አትክተች በቃ አይደለም። አይ አሁን የምትናገረው እልህ ውስጥ ከተሽኝ ይሄን ነገር አደረኩ ለማለት እንዲያመችህ ነው። እልህ ውስጥ ስለገባው ነው አንቺ እንደዚህ ስላልሽኝ ነው እንዲህ ማረጋው ልትለኝ ነው ሩታ። እግዚአብሔርን እኔ ሰውን በዚህ ልክ ተለማምጬም ለምኜም በዚህ ልክ አውርቼም አላውቅም። አንቺን ግን በጣም እየለመንኩሽ ነው፣ እየተለማመንኩሽ ነው። በጣም ትዕግስቴንም እየተፈታተንሽ ነው ያለሽው እኮ። ጥፋቴን አመንኩሽ፣ ይቅርታ እንዴ ይቅርታሽ ከይቅርታ በላይ ምን አለ? ምን ላድርግልሽ? ከዚህ በላይ ምንም እንድታረግልኝ አልፈልግም። እኔ ፍላጎትሽ ከኔ ወርቄ ምናምን ይቅርታ እንደልሽ ነው የምትፈልጊው? እሱ ነው ፍላጎትሽ? ወይ እግዚአብሔር፣ እሱ ነው ወይ ፍላጎትሽ? እሱ ካልሆነ ይቅርታ ከጠየከኝ እመጣለሁ። ምን ማለት ነው ይሄ? ይኸውልህ ከልብ የሆነ ነገርና ይሄ ለታይታ የሚደረግ ነገር ደስ አይለኝም። በነገር ላይ በጣም ነው የምጠላው። እኔ ለታይታ ለእይታ ለምሳሌ ማስመሰል በጣም ይደብረኝ። እሺ እኔ አስመሳይ ነኝ፣ በቃ ይደብረኛል። ችግር የለውም። እኔ አስመሳይ ነኝ ልሁን፣ ችግር የለውም። ግን ዛሬ ጊዜ ወደ ቤት እንግባ።
አይ እኔ አልፈልግም። እሺ ፍላጎትሽና ሐሳብሽን ንገሪኝ። አስበሽ መጣሽ ደግሞ ይኸውልህ እኔ ለዚህ ዙሪያ ጥምጥም ከምትዘዋወሪ አንተ የጠየቀው ልንገርህ፣ አንተ የጠየቀው እህቴን ደውለህ ነው። እህቴ እናት አባቴ ጋር እንዳልሆንኩኝ ነግራለች። ነገር ግን ከእህትና ከአባት ከእናት ውጪ ሌላም ዘመድ አለ፣ አጎት፣ አክስት፣ ፋሚሊ አለ። እኔ እነሱም ጋር ስለሆነ ያለሁበትን ስፔሲፊክ ቦታ ስላልነገርኩ ብቻ ነው። እና እነሱም እንታርፍ እንፈልጋለን ስላሉኝ አሁን እኔ ማረፍ ነው ፈልገው፣ የነሱ ሐሳብ ብቻ ሳይሆን የኔም 100% ፍላጎቴ ስለሆነ ማረፍ ነው ፈልገው እና በቂ ልብስ ይዤ ስላልሆነ የሄድኩትኝ በንዴት የቀሩኝን ትንንሽ ልብሶችን ይዤ መጣና ማረፍ እፈልጋለሁ። እሱ ልነግርህ ነው የመጣሁት አሁን። እና ደግሞ አንተም ለመቀየር አእምሮህን በደንብ ሬዲ አድርገው አላ ማለት ነው። ማረፍ ከፈለግሽ እኛ ጋር ማረፍ ትችያለሽ። ገባሽ አይደለ? አቤት ማለት እኔ ቤተሰብ የለኝም እንዴ? እኔ ልሽ አይደለም፣ ግን ደግሞ ከማረፍም ከፈለግሽ እኔ ጋር ማረፍ ትችያለሽ። ገባሽ? ከነሱ ጋር ላይ ያስፈልግሻለኝ። ስለዚህ በምታስፈልገኝ ሰዓት ይኸውልህ አልተገኘህልኝ እኮ። እሺ በቃ ያለፈውን ነገር ታዩና ያለፈውን ነገር ስህተት ሁሉ ነገር ታዩና በቃ በይቅርታ እንለፈው። ዛሬ ወደ ቤት በተደጋጋሚ እኮ ነግሬሃለሁ። ለምንድን ነው ዛሬ ላይ እንደዚህ መሆን የምትፈልገው? ሩታ በእግዚአብሔር እኔ አቅም እያጠራኝ ነው። ከዚህ በላይ እኔ አቅም እንዲያጥራኝ አልፈልግም። በቃ ከራስ ጋር ታይም ሁሉንም ነገር ታያቸው። በቃ እንዴ ይቅርታ በነገር ላይ ማለት ነው። ሆን ብሎ እየተደረገ ያለን ነገር መተው አልችልበትም። አይመቸኝም፣ አልችልበትም። ከምሬን ነው። ይሄን ባህሪ ደግሞ ታውቀዋለህ፣ አዲስ አይደለም ላንተም። አልችልበትም በቃ እንዴ ምንድነው ማለት የኔ ረፍት ማግኘት በዚህ ልክ እንትን ይላል እንዴ? ኖ ማረፍ እኮ አይደለም። እሺ ለ15 ቀን ምናምን እኮ አይደለም እያልሽ ያለሽው፣ እስካሁን ድረስ እዛው ነው መሆኑ ነው እያልሽ ያለሽው። ምን ማለት ነው? ይሄ ደግሞ እሱን ደግሞ ይኸውልህ የሰው ልጅ ሐሳቡን ይቀይራል አይደለ? ልቀይረው እችላለሁ። ነገር ግን አሁን የሚያስፈልጉኝን ትንሽ ልብሶች አብረን እንሄድና ከፈለክ አይካልክም ደግሞ መጥቼ እኔ ራሴ ወስድና ትንሽ ጊዜ አርፌ አስቤበት